ስንት ዓመት ሙሉ አዎ ደህና ልጆች ወልደሽለታል። ይሄንን እናመሰግናለን። ግን ትንሽም ደግሞ በዛውም ሙያ ቢኖርሽ ጥሩ ነው። እዚህ ቤት አሰላሙ አለይኩም። ወአለይኩም ሰላም። አማን ነው ወይ? ኧረ እንዴት ነሽ? ምነው ይሄ ዝርክርክ አድርገሽዋል? አታኝም እንዴ ደግሞ? እራስ እኮ ይተኛል። አይ እንትን አሁን ተነስቼ ቡና እንትን ልበል ብዬ። ከተነሳሽ ታዲያ ቤቱን እንኳን እንደው አታጸጂውም እንዴ? እስኪ ተዝረክርኮ ምኑ እንደው ደህና ለልጅ መውለድ ነው እንጂ የምትሆኚው እኮ አንቺ ምንም ለምንም አትሆኚም። እሺ አረፍ ጊዜ አርፋ ምኑ ላይ ይቀመጣለሁ? ልጆቹ ሲጀመር ታውቂያለሽ፣ እንኳን አራት ልጅ የዋለበት ቤት ሲዝረከረክ ነው የሚውለው። ሁሉ ጊዜ አዲስ ሆንብሻል። ኧረ እኔ አልበላም እንደዚህ እንደው ዝም ብለሽ እንደው ቤቱን እንግዳ ይመጣል። አሁን ወልደሻል፣ ሊጠይቅሽ የሚመጣ ሰው ሞልቷል። ጠርጌው እኮ ነበር። ልጆቹ ናቸው እንደዚህ ያደረጉት። እንደው ወንድሜ እንደው ላልቸገረው እንደው ሰው እንደው እስኪ ደግ እንደው ማዘርቶት ነው። ይሄንን ደግሞ መቼም አንቺ ያሳደው ብዬ ነው እንደው ጨርሰሽ አስደንቆሽኝ። አሁን ዳቦ ቆሎ መቁረጥ ይተፋል። አረዳ አየሁሽ እኮ ስንት ዓመት ሙሉ አዎ ደህና ልጆች ወልደሽለታል። ይሄንን እናመሰግናለን። ግን ትንሽ እኔ መቼ አየሁት? መቼ በላ ጠጣ አግኝቼዋለሁኝ። አሁን እዛ መቼ ጠጣዋል? መንገድ ለመንገድ አንቺ እንድታየው ቡናና ወጡን ይዞ መዞር አለበት። ስደቢ ነው የሚችል ደግሞ በዛውም ሙያ ቢኖርሽ ጥሩ ነው። ምን ጎደለበት? እስኪ አሁን ምን ያስቀረሁት ነገር አለ? ልጆቹን አብልቼ አጥቅሼ ትምህርት ተልካለሁ። እሱ ሲመጣ ይበላል ይጠጣል። እስቲ እዚህ ላይ ቁጭ ብሎ ነው የሚበላው። እኔ አሁን ይኸው ዕቃ አንስቼ ነው የተቀመጥኩት። ምን ጎደለበት? እስኪ አሁን ምን ያስቀረሁት ነገር አለ? ልጆቹን አብልቼ አጥቅሼ ትምህርት ተልካለሁ። እሱ ሲመጣ ይበላል ይጠጣል። እስቲ እዚህ ላይ ቁጭ ብሎ ነው የሚበላው። እኔ አሁን ይኸው ዕቃ አንስቼ ነው የተቀመጥኩት። ታዲያ እሱ ምንድን ነው? አሁን እሱ ምን ይተለያል? ምኑን አንስቼ እስቲ የተዝረከረከውን የተቀመጥኩት። ሰዓቱ ለብሶት ቢሄድ አሁን ሰዓቱን ጥሎ ነው ሄደው ለብሶት ቢሄድ አሁን ይሄ እሱ የሰርግ መጥሪያ ነው እንዳረሳው ብዬ ነው ዳር ያደረኩት። መጥቶ እንግዳ ይቀመጥበት የኮ አግባብየው ነበር። ግን ምን ይሆናል ያለ ጭራሽ ማግባ እያላችሁ ትመክሩታላችሁ። ያለ እኔ እህቱ እኔ መጥፎ አልመክረውም። እኔ አንቺን ልጆችሽን ይዘሽ ተቀመጪ። እሱ አይደለም ምን ከኔ አላህ እንደሆነ ታንተና ምን ሊመጣ ነው? እስካሁን ከኔ የተሻለ ምን ሊያመጣ ነው? አግባ የምትሉ ማለት ነው። አላህ ይጠብቀዋል። ቤቱ ጽድት ብሎ ቡናው ተፈልቶ የሆነ ብመጣ ቅዝቅዝ ቤቱ ሙትት የወቃው ዝግ ሰዓቱ ዝግ ብርድ ልብሱ ዝግ ሆኖ አገኘሁት። መጣኛ ሲጀመር ምሳችንን በልተን ጠጥተናል። ደግሞ በ11 ሰዓትም ድጋሚ ቡና ፍልቼ ልጠብቀው። እኔ መቼ አየሁት? መቼ በላ ጠጣ አግኝቼዋለሁኝ። አሁን እዛ መቼ ጠጣዋል? መንገድ ለመንገድ አንቺ እንድታየው ቡናና ወጡን ይዞ መዞር አለበት። ስደቢ ነው የሚችል የእሱ እኮ ትልቁ ነኝ። ምንም ቢሆን እኔ ምን አልኩኝ? ለጠየቅሽው ጥያቄ እኮ ነው መልስ የሰጠሁት እኮ። መቼ ቢሆን የቀረሽ እኔ ትልቁ ነኝ። እኔ ሲጀምር መከርኩሽ፣ እሳት ውስጥ ነኝ ያለሁት ብመክርሽ። ለምንድን ነው ባለፈው መጣሽ? ሰው አለ፣ ሰው በተሰበሰበበት ይችን ርጥ አግብቶ እያልሽ ለሰዎቹም አይሆን ነገር ስትናገሪ ቆየሽ። ግን ለማንም አላወራሁ፣ አልቅሼ ዝም አልኩ። በመጣሽ ቁጥር እኔ ማስቀየምና መጥፎ ነገር መጣል ነው የምትወጪው። አታስተካክይም ወይ? ከዚህ በላይ ምን ላድርገው? እስኪ አሁን ምን ጎደለ ቤቱ? በቃ አንድ ብርድ ልብስ አገኘሽ፣ ይሄ ወረቀት ታገኘ፣ በቃ ቤቱ ተዝረክርኳል። ምን ጎደለ? ምን ይሰራል እዚህ ብርድ ልብሱ? እንዴ እኔ አረፍ ብዬ ነበር። ድምፅ ስሰማ ኮቴ ስሰማ ተነሳሁ። ከዛ ሲወደቃ በቃ አስተምሪያቸው ልጆቹንም አሁን እንዳንቺ እንዳይሆኑ እቃውን ያንሱ፣ የተዝረከረከውን ምን ይበሉ። እኔ አብሬ አልኖር በመጣው ሰዓት ምን አለ ጥሩ ነገር ባገኝ ብዬ ደውለሻል እንዴ ስመጪ? እኔ እኮ አሁን ወይ ማስጠንቀቂያ ስጪኝ ልመጣ ነው በይ። እንግዲህ አንዲትም ብጣሽ ነገር ወድቃ እንዳታገኝ ላርክ። ምሳ ሰርተሻል? አሁን ደግ በልቶ ሄደ እኮ አሁን ለኔስ እንግዳ ሲመጣ ሳይሰራም ወይ? እሺ ላቅርብልሽ ትበያለሽ?
እኔ አሁን በቃ የተሰራሽ ጎበዝ ነሽ ማለት ነው። እየተስተካከልሽ ነው። ደህና ነሽ። እንደው ማን ጋር እየበላ መስሎሽ ነው? አንቺ ጋር ነው የሚበላው ምሳ ምግብ አንቺ ጋር ነው የሚበላው? ታግኝቶኝ ወይ ታገኘሁት ወንድሜ ተጎዳኝ። አለመብላቱን በምን አወቅሽ ታዲያ? ነው አልበላሁም አስራበችኝ ለችግር ላይ ጣለችኝ አለሽ? እሱ አይልም እሱ እጄ ብሎ እና ካላለ ምን ሆነ? ገረጣ መጣ። እኔ ካገባ ነው ሰውነት እንኳን ያወጣው። ኧረ ንፋስ እየወነወነው አልነበር እንደሚሄደው። አሁን ስነ ስርዓትሽ ነሽ። አሁን ስነ ስርዓትሽ ነሽ። ታይ ምንድን ነው? እውነታውን እኮ ነው የነገርኩት። ታይ ጨጓራውን ያመው ነበር ምን ይለው ነበር። ግን ካገባ ጨጓራም ለቆታል፣ ይበላል፣ ይጠጣል። ምንም አሁን ሰላማዊ ሆኖ ነው የሚኖረው። ነገር ግን አንቺ ሁሉ ጊዜ እሱን እንደተራበ ምንም እንደማላበላው ቤት ውስጥ በቃ እንዴት ነው የምታስበው? እኔ ስመጣ ቆሽሾ ምን ብሎ ሳገኘው እኔ ምን ላድርግ? ምንም የሚበላ መቼ ሰርተሽ ታበይዋለሽ ብዬ ልሰብ እሱን እኮ ነው የምልሽ። ታዲያ ማን ጋር እየበላ? አንቺ ቤት መጥቶ በላ ወይስ እናቱ ቤት መጥቶ በላ? እናቱ ቤት የሚበላ ይሆናል። ምን እኔማ ወይ ታገኘዋለሽ። ስመጣ እንዲህ አድርገሽ ነው የማገኝሽ። አንዱን ከአንዱ አንስተሽ እኔም እህል ቢያትኝ በመጣሁ ቆይቼ ስንት ሰዓት ቆይቼ ነው እህል የሚቀረብልኝ። ምን ችግር አለው ታዲያ? አሁን ላቅርብልሽ እርቦሻል? አሁን ሰራበኝም ከሰራሽ በቂ ነው። ስለማድር አሁን ስለማበሽ ታዩ በኋላ በላለሁኝ። አሁን የብርድ ልብስ ላንሳው መሰለኝ። ታዩን ያነሳዋለሁ እያወራሁሽ አይደል እንደ ቁጭ ብዬ። እሺ ላንሳልሽ ብዬ ነው ላንሳው ብዬ እስካሁን ታነሹ ነበር እኮ ብታነሹ አይደለም። አሁን ይሄንን ማንሳት ምኑ ነው እንትኑ? እሺ ብይ ደግሞ ቆሎ ውሃ ነገር የለሽ? እንደውም የምጠጣው እንግዲህ የምትፈልጊውን ነገር ስጡኝ ማለት እኮ ነው። ሌላ ነገር የለም። ውሃ ብትሰጪኝ አመጣልሻለሁ። ጉድ እንደው እነዚህ ልጆች አሉ ብዬ ነው እንጂ እኔማ ሳይማ እንጂን እስቲ ደፍተኝማ ለቃቀኝ እኮ ውሃውን አልታበኩም። ቀዝቅዟል። ብርጭቆ ዛሬ ታጥቧል መሰለኝ። ደህና ነው። ኧረ ደህና ነው። በወጉኝ እንደው እኔ ልምከርሽ በወጉኝ ብርጭቆ ሳይታጠብ አቅርቤ ልሻቃል ማለት ያለህን ፍሪታይ አይደለም። እኔ ልምከርሽ ትልቅሽ ነኝ። አትመጪ አሁን ነገ ምን ምክር አንቺ ወደ ክፋት ትወስጂዋለሽ። እኔ ምክር ነው የምሰጥሽ። እሱም ትልቅ ያንቺም ትልቅ ነው። ስሚኝ ነው ያልኩት። እየሰማሁሽ ነው። ጽድድት ቤትሽ ሲመጣ እሱ ጽድድት ምግብሽን ቀረብ ይዛ አቅርበሽ ጠብቂው። ጉዝጉዝ ቀረብ አሁን ቀርቡ ብጠብቅሽ ኖሮ አላነሳው ብለሽ ነው ወይ የሚያነሳልሽ አተሽ ነው ወይ ያለሽ? ግን የምትይው ስታጭ ዛሬ የተረፈ ሲሆን ነው። እኔ አቅርበሽ ምግብ ብትጠብቂው እኔ እንደዛ አልቆጣም። እጄን ታጥቤ ቁጭ ነበር። አሁን 11 ሰዓት ነው። ከዚህ እስከ ማታ ድረስ ደርድሬ ልጠብቀው። ደስ ይለዋል እኮ ምን አለበት? የመጣ ሰው እንግዲህ ይለዋል። አንቺም ትመረቂያለሽ። እሺ በልጆችሽ ታገኘዋለሽ። አሁን ልጅቱ ጋር ልሄድ ነው። ትቆያለሽ? ወንድሜ እሱ ብቻ ነው ብዬ አይደለም። አንቺንም ነው የምመርጠው። አንቺም ኧረ በጣም አትቆጪኝ። እኔንም እኮ ምን አለበት ብትወጪኝ። እኔም እኮ እንዳማት አትይኝ። እኔ ስለወደድኩሽ እኮ ነበር ጠብር ግፍ ብዬ የምቀበልሽ። ግን በመጣሽ ቁጥር እኔን ሞራል የሚነካ ንግግር ነው የምትናገር። እኔ አሁን ነገም እመጣለሁ። ራምልዬ ነገም እመጣለሁ። ግን አንቺ ተስተካክዩ። አሁን ደህና ሆነሻል። አሁን ቆንጆ ነው። ደህና ነው። ከስተዛሬው አራስ ነኝ ብቻዬን እየታረስኩ እዛ ልጅ አጠባለሁ። እዚህ የሆነ ነገር እሰራለሁ። አያመጣልሽም ሰው እኮ እሱን እኮ ነው ያን ምከሪ። ልጅሽን ምከሪ፣ ወንድምሽን ይሄንን ነገር አሟላ በይው እስኪ። አሁን ሌላ ሰው ግን እርግጠኛ ነኝ ከንፈርሽን ትመጪ ነበር። እኔ ስለሆንኩ ግን ምንም አይነት ነገር አትይም። ይህን እነግረዋለሁ። የለሽም አሁን ሰው ቤት ማን አለ? የለም ሰው። በቀደም ስመጣ ያገኘኋት ሰማናት ዘመዳችን ናት። ታዲያ አትነግሪኝም? የዛን ቀን አልነግረው። ሲጀምር መቼ ነው? አንቺ እኮ ለማውራት ራሱ ፍላጎት የለሽም። እንደመጣሽ ነው በነገር የምትወጊ። መቼ ተስማምተን ነው እንደዚህ እናውራ? እኔ ሰው ያለ መስሎኝ ነው እንጂ አራሲቱን በአራስ እጨክናለሁ። ሴት አይደለሁም። እስኪ ወልዶ መተኛትም እድል ነው። ይኸው ከዛ ቀን የጀመርኩ ታይቻ አላየሽም። ተነስቼ ሰው አለን ነው የምውለው።
አምጣ ነው የምለው። አሁን እነግረዋለሁ። ይሄ ይስተካከላል። በጣም አመሰግናለሁ። አምጣለዋለሁ። እንጂ አንቺ ተስተካከይ ነው እንጂ አልኩሽ። አሁን አራሲቱ ሰው ተለለሽማ ተኝ። አሁን እኔ ልጥረግልሽ። ችግር የለውም። ይሄ እኮ ጠዋት ጠርጌዋለሁ። ልጆቹ ሲመጡ ነው እንትን ያሉት። ጠዋት ይጠረጋል። ተኝት በይ። እኔም በሆነ አመጣልሻለሁ ሰው። ይሄ አረፍ በይ። ይሄ እኮ እኔ ክፉ እኮ በጣም ሁኝ አይደለም እየተሰማኝ ነው። እንዴት ቆሻሻ አገኛለሁ እያልኩ ነው እንጂ የወንድም ቤት ብዬ እንግዳ ባመጣ ምናምን ብዬ ነው። አንቺም እንድትማሪ ብዬ ነው። አሁን ወልደሽማ ምንም አይሆንም። ልጅቱ እያለቀሰች ነው። ወይዘኑ ልጆቹ አይዟት የሚል ለማን ነፍስ ያወቀ ልጅ እንዴት ይዟታል? ጅራሳ ራ ውጭ ነች ያለችው። ገደም ቤቱ ይይዛታል። ጡት ላጥባት እንጂ አንቺ አታጠቢያት። እሱ ነው አለ ደግ ሂጂ ነይ እዛው እኛ ጋር ታወሪያታለሽ። እዛው ነው። እሺ ሂጂ። መጣሁ ትንሽ ቆርጠም ላከና ይዘሽው መጭ እኮ እዛም ተቆረጥኝ ነበር። አረ